ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ዌልካም ባክ ቱ ማይ ቻናል። ዛሬ በጣም ቀላል የሆነ ባናና ብሬድ ነው የምንሰራው፣ ወይም ደግሞ የጾም የሙዝ ዳቦ ነው የምንሰራው ማለት ነው። ቤት ውስጥ ባሉ በቀላል ኢንግሪዲየንት ነው የምንሰራቸው። ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ እና የደውል ምልክቱን አብሯት አዳዲስ ቪዲዮስ ፖስት ሳረግ እንዲደርሳችሁ ማለት ነው። ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ ቪዲዮንም እና let's get into the video. አሁን ሙዛችንን ማስተካከል እንጀምራለን። እንደምታዩት እንግዲህ የበሰለ ሙዝ ነው እየተጠቀምኩኝ ያለሁት። የምትጠቀሙት ሙዝ የበሰለ መሆን አለበት፣ ዳቦ ስዊት ሆኖ እንዲወጣለን ማለት ነው። ቤት ውስጥ የበሰለ ሙዝ ከሌላችሁ በኦቭን ማብሰል ትችላላችሁ። ሙዙን መጀመሪያ 300 ዲግሪ ፋራናይት አድርጋችሁ ከ20 እስከ 25 ደቂቃ ማብሰል ማለት ነው። ከዛ ላይ ራሱ በደም ስዊት ብራውን ሆኖ ይወጣልናል። እሱን መጠቀም እንችላለን ማለት ነው። እንደምታዩት እንግዲህ የምንፈልገውን አይነት ቴክስቸር ወደ መያዝ እየሄደ ነው። ትንሽ የሰለሩ ላምፒ በደንብ ስማሽ እናደርገዋለን ማለት ነው። እንደዚህ አይነት ኮንሲስተንሲ እንዲሰጠን ማለት ነው። እንደምታዩት አሁን ቬሪ ክሪሚ የሆነ ቴክስቸር ይዟል። አሁን ሌሎች ኢንግሪዲየንቶችንን ለመጨመር ሬዲ ነን ማለት ነው። አሁን ስኳራችንን መጨመር እንጀምራለን ማለት ነው። እኔ የተጠቀምኩት 1/3 ካፕ ኦፍ ሹገር ነው። የሳይዝ ስላልነበረኝ ግን 1/4 ተጠቅሜ ከዛ ኋላ 1 ቴብል ስፑን ፕላስ another teaspoon ኦፍ ሹገር ነው ያደረኩትኝ ማለት ነው። ከዛ አሁን ደግሞ ዘይታችንን እንጨምራለን ማለት ነው። 1/4 ነው የምናደርገው ማለት ነው። 1/4 ካፕስ ኦፍ ኦይል። የፈለጋችሁትን አይነት ኦይል መጠቀም ትችላላችሁ። የተጠቀምኩት ካኖላ ነው፣ ግን አቮካዶ ካላችሁ መጠቀም ትችላላችሁ። ወይ ደግሞ የጾም ቅቤ ካላችሁ እሱንም መጠቀም ትችላላችሁ ማለት ነው። አሁን ደግሞ ወተታችንን እንጨምራለን ማለት ነው። የተጠቀምኩት ቫኒላ ሶይ ሚልክ ነው። እናንተ ቫኒላ ማትወዱ ከሆነ በኤኒ ታይፕ ኦፍ ፕላንት ቤዝድ ሚልክ ሰብስቲቲዩት ማድረግ ትችላላችሁ። 3 ቴብል ስፑንስ ኦፍ ሚልክ ነው የምናደርገው፣ ወይም ደግሞ 3 የሾርባ ማንኪያ ወተት እናደርጋለን ማለት ነው። አሁን ቫኒላችንን መጨመር እንጀምራለን። 1 ቲስፑን ወይም ደግሞ 1 የሻይ ማንኪያ ቫኒላ እናደርጋለን ማለት ነው። ከዛ ኋላ እንደምታዩት እንግዲህ ዌት ኢንግሪዲየንታችንን ሚክስ እናደርጋለን ማለት ነው። አሁን ድራይ ኢንግሪዲየንታችንን መጨመር እንችላለን ማለት ነው። መጀመሪያ የምንጨምረው ዱቄታችንን ነው ማለት ነው። ለዱቄት የተጠቀምኩትኝ ኦል ፐርፐስ ፍላወር ነው። ፍላወራችንን 1 ካፕ እናደርግና ከዛ ኋላ ደግሞ 2 የሾርባ ማንኪያ እንጨምርበታለን ማለት ነው። ከዛ ኋላ እሱን ከሙዙና ከወተቱ ጋር በደንብ እናደባለቀዋለን ማለት ነው። ከዛ በኋላ 1/4 የሻይ ማንኪያ ቤኪንግ ፓውደር ጨምር እንጀምራለን። 3/4 የሚሆን የሻይ ማንኪያ ቤኪንግ ሶዳ እናደርጋለን። ጨው 1/4 የሻይ ማንኪያ፣ ሲነመን ደግሞ 1/2 የሚሆን የሻይ ማንኪያ እናደርጋለን ማለት ነው። ሁሉንም ኢንግሪዲየንታችንን ማዋሃድ እንጀምራለን። እንደምታዩት አሪፍ ተዋህዷል በደንብ ዱቄቱ ከኢንግሪዲየንቶቹ ጋር በደንብ ስለተዋህደ አሁን ወደ ፓትራችን ለመገልበጥ ሬዲ ነው ማለት ነው። እዚህ ጋር ሚክስ ታደርጉ ተጠንቀቁ፣ በጣም ኦቨር ሚክስ እንዳይሆኑባችሁ ማለት ነው። በጣም ኦቨር ሚክስ ካደረግነው ኦቨን ውስጥ ሲገባ ዳቦ ወደ ላይ ከፍ አይልልንም ማለት ነው። ከዛ እንደዚህ በዘይት ፓትራውን ከቀባሁት በኋላ ዳባችን ሊጡን ማድረግ እንጀምራለን ማለት ነው። እንደዚህ አድርጌ ገልብጫዋለሁኝ። እንደምታዩት ለኦቨን ሬዲ ነው። አሪፍ ሆኖልናል ማለት ነው። ለኦቨን ውስጥ በ350 ዲግሪ ከ40 እስከ 45 ደቂቃ እናበስለዋለን ማለት ነው። ከኦቨን ሲወጣ እንደዚህ አይነት ቆንጆ ከለር ይዞልን የወጣው ለ15 ደቂቃ እንዲያርፍ እናደርገዋለን። ካረፈ በኋላ ወደ ገልበጠን መቁረጥን መጀመር እንችላለን ማለት ነው። አሁን እንግዲህ 15 ደቂቃ ሞልቶታል። እንደምታዩት አሪፍ ዳቦ ነው የሆነው። ሲቆረጥም ቆንጆ ነው። እንደምታዩት ውስጡ ራሱ በጣም ያምራል። ቆንጆ ዳቦ ነው የሆነልን ማለት ነው።
ሞክሩት፣ ስሩት። በጣም ቀላል ነው። ቪገን አለማድረግ ከፈለጋችሁ ጀስት ወተቱን የላም ወተትና እንቁላል መጨመር ብቻ ነው ማለት ነው። እና ከሰራችሁት ኮሜንት ላይ ያሳውቁኝ። ቪዲዮ እንደተመቻችሁ ተስፋ አደርጋለሁኝ። ሰርታችሁት ከወደዳችሁት ኮሜንት ላይ ያሳውቁኝ። ቪዲዮን ስላያችሁት በጣም አመሰግናለሁኝ። ዶንት ፎርጌት ቱ ላይክ፣ ሼር፣ ኮሜንት ኤንድ ለዚህ ቻናሉም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቴንክ ዩ ሶ ማች። ቪዲዮን ስላያችሁት ወዳችኋለሁ።